ልጆቻችንስ ቢሆኑ ቡሊ የሚያደርጉ የሚለውን ነገር ነው ዛሬ የምናወራው። ሰላም ትዕግስት ነኝ፣ ዴቨሎፕመንታል ሳይኮሎጂስት እና ሰርቲፋይድ ፓረንቲንግ ኮች። ዛሬ ስለ ቡሊንግ እናወራለን። በጣም ሰፊ ነገር ነው፣ ብዙ ነገር ማውራት ይቻላል። ነገር ግን ዛሬ ሞር ፎከስ አድርጌ ማውራት የፈለኩት ምንድን ነው፣ ልጆቻችንስ ቢሆኑ ቡሊ የሚያደርጉ ትምህርት ቤት ልጆቻችን ስንልክ፣ ሰፈር ውስጥ ስንልካቸው፣ ብቻ የሆነ ቦታ ላይ ስንልካቸው ሲሆኑ ልጆቻችን ሌሎች ሰዎች ሊጎዷቸው ይችላሉ፣ ሌሎች ሰዎች ሊሰድቧቸው ይችላሉ፣ ሌሎች ሰዎች ሳይኮሎጂካሊ እና ኢሞሽናሊ ሊጎዷቸው ይችላሉ በማለት እኛ እንፈራለን። ቡሊ ተደርገው ሲመጡ ሲያለቅሱ እናዝናለን። ትምህርት ቤት ሂደን ሪፖርት እናደርጋለን። ብቻ ብዙ ብዙ ነገር ማለት ነው አይደለ? ዋሪፍ ልጆቻችንስ ቢሆኑ ቡሊ የሚያደርጉት ጉልበተኛ የሆኑስ ልጆቻችንስ ቢሆኑ ምንድነው የምናደርገው? የምታውቁኝ ዲቨሎፕመንታል ሳይኮሎጂስት መሆኔ ብቻ ሳይሆን ከልጆች ጋር ብዙ ዓመት ሰርቻለሁ። ትምህርት ቤት ውስጥ ስኩል ካውንስለር ሁኜ በጣም የምወደው ስራ ነው እና በጣም ኮመን እንደ ስኩል ካውንስለር ካውንስሊንግ ላይ የሚመጡት ልጆች በቡሊንግ የሚመጡ ልጆች በጣም ብዙ ነበሩ። በየቀኑ የሚመጣ ኬዞች ነበሩ እና የሚመጡ ኬዞች ነበሩ። የትኛው እድሜ ላይ ቢሆኑ ቡሊንግ ያጋጥማል። እድሜያቸው ከፍ እያለ ሲሄድ ምናምን እዛው ወደ ካውንስለርም ወደ ቤተሰብም ምናምን ላይሄድ ይችላል፣ ሪፖርት ላይደረግ ይችላል እንጂ የትኛው እድሜ ላይ ቢሆኑ ልጆች ቡሊ ሊደረጉ ይችላሉ። ልጆቻችን ቡሊ ሊያደርጉ ይችላሉ። ስራ ቦታም ሊሆኑ እኮ አሉ ቡሊ። የትም ቦታ ላይ ወርክ ፕሌስ ቡሊ ይኖራል። ልጆቻችን በሌላ ቪዲዮ ልጆቻችን ቡሊ የሚደረጉ ልጆች ከሆኑ ምንድነው ማድረግ ያለብን የሚለው ነገር በሌላ ቪዲዮ የምትፈልጉ ከሆነ በሌላ ቪዲዮ እመጣለሁ። ዛሬ ግን ሞር ፎከስ ማድረግ የፈለግኩት ልጆቻችን ቢሆኑ ቡሊ የሚያደርጉ ምንድነው የምናደርገው? ኦኬ እንደነገርኳችሁ እንደ ስኩል ካውንስለር ሁኜ ስሰራ በጣም ብዙ ኬዞች ሲመጡ የነበረው ነገር ምንድን ነው፣ ከትንሽ ከማልቀስ ጀምሮ ሰደበኝ፣ መታኝ በተደጋጋሚ ኔም ከዛ ጀምሮ እስከ በጣም ትልቁ ሜንታል ሄልዝ ኢሹ። ለምሳሌ አይ ሃቭ ሲን ሎት ባይ ዘ ዌይ አይ ሃቭ ሲን ልጆች ቡሊ ተደርገው ስለ ኮንፊደንሳቸው ዝቅ ሲል፣ በራስ መተማመናቸው፣ ስለ ራሳቸው ያላቸው አመለካከት በጣም ዝቅ ብሎ ከጓደኞቻቸው ጋር ተጣልተው ብቸኝነት ተሰምቷቸው ብቻቸው መሆን ፈልገው ትምህርት ቤት ውስጥ ብቻ ብዙ ራሳቸው ማጥፋት ፈልገው ኢቨን አይ ሪሜምበር ከትምህርት ቤት ለራሱ ድሮፕ አውት ያደረጉ ልጆችም አስታውሳለሁ። በቃ ትምህርት ቤት መሄድም የማይፈልጉ ልጆች። ምክንያቱም ኢምፓክት እነሱ ላይ ያሳደረባቸው ኢምፓክት በጣም ጫናው ትልቅ የሆንና እንደዚህ አይነት ውሳኔ ውስጥ የሚገቡ ወደ ዲፕሬሽን የሚገቡ ብቻ ብዙ 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 ማውራት እችላለሁ እነዚህ ኬዞች እና ልጆቻችን ቡሊ የተደረጉ ልጆች እንዳይጎዱ እንደምንፈልገው ቡሊ የሚያደርጉ ልጆች ደግሞ ካሉን የኛ ኃላፊነት ነው። አሁንም ቡሊ የሚባለው ነገር እንዲቀር እንዲቀንስ የኛ ኃላፊነት ነው እና ልጆቻችን እቤት ውስጥ የምናየው ባህሪ ነው። ባይዘወይ እቤት ውስጥ ከእህት ከወንድማቸው ምን አይነት ባህሪ ነው የሚያሳዩት? ከሰራተኛ ጋር ቤት ውስጥ ከሰፈር ልጆች ጋር ከውሻ ሊሆንም ይችላል እና እነዚህ ነገሮች ላይ ልጆቻችን ምን አይነት ባህሪ ነው የሚያሳዩት? ከነዚህ ሰው ጋር ከእህት ወንድማቸው ጋር ያሾፋሉ ወይ? ይቀልዳሉ ወይ? በተደጋጋሚ አሁን ቡሊንግ የአንድ ቀን ስድብ፣ የአንድ ቀን መቀለድ፣ የአንድ ቀን ማሾፍ አይደለም። በተደጋጋሚ ለታናሽ እህቱ፣ በተደጋጋሚ ለታላቅ ወንድሙ ኢሞሽናሊ ፊዚካሊ ተጽዕኖ እያሳደረች ከሆነ ልጅ ቡሊ ልትሆን ትችላለች ሊሆን ይችላል። ስለዚህ እኛ እንደ ቤተሰብ ታዲያ ምንድነው ማድረግ ያለብን? ኦኬ ዋናው ፖይንቱ እሱ ነው አይደለ? ምንድነው የምናደርገው? ሁለት ነገሮች ማንሳት እፈልጋለሁ። ኦኬ የመጀመሪያው ነገር ምንድነው? እኛ ተምሳሌት መሆን አለብን። ልጆች ከምንነግራቸው ይልቅ የሚያዩት ነገር ትልቅ ተጽዕኖ አለው። ምን ማለት ነው? አሁን ለምሳሌ ቤት ውስጥ እኔ ልጆቼ እንዴት ነው ትሪት የማደርገው?
እርስ በርሳቸው ትሪት የሚደራረጉት መንገድ ምን ይመስላል? እኔ ቤት ውስጥ ያለው ሰራተኛ እንዴት ነው ትሪት የማደርገው? እኔ ጎረቤቴን እንዴት ነው ትሪት የማደርገው? እነዚህ ነገሮች ልጆቻችን የሚያዩት ነገር ነው። ሁለተኛ ደግሞ ምንድን ነው እኔ ልጄ ላይ እንዴት ነው ትሪት የማደርገው? እኔ ታናሽ እህቱ፣ ታናሽ ወንድሙ ብቻ ዋሬቨር ቤት ውስጥ ያለው እንዴት ነው ቤት ውስጥ ስም ማውጣት አለ ወይ? ለምሳሌ አሁን ወይ አንተ እኮ በቃ አትችልም፣ ደደብ ነህ፣ አንተ እኮ የነካኸው ነገር ሁሌ እንደተበላሸ ነው፣ አንተ እኮ አትችልም። ኦኬ ሶ ምን ማለት ነው? እኔ በተደጋጋሚ ምን እያረኩት ነው? ደደብ እንደሆነ እየነገርኩት ነው ማለት ነው። ከዛ ሌሎቹ ሰዎች ውስጥ እኔ እንደዚህ የሆነ ነገር ተናድጄም ሊሆን ይችላል እንደዛም ነው። እኔ እንደዛ ስል ሌሎች ሰዎች እንዲስቁ እያደረግኩኝ ነው ወይ? በሱ ፐርፎርማንስ በሱ የሆነ ነገር ስታደርግ ቤት ውስጥ ሁላችን ተሰብስበን ቤት ውስጥ እንስቃለን ወይ? ስለ ጉዳዩ ላይ እኔ ወይ በቃ ይችን በቃ አንተ ሰርተህ ሞተሃል፣ በቃ አንቺ ሰርተሽ ሞተሻል፣ በቃ እቺ ምናምን ብዬ ሌሎች ወንድሞች እህቶቹ ይስቁበታል ወይ? እሱ ሲፈጠር እኔ እያየው ነው ወይ? ገባችሁ አይደለ? ይሄን እነዚህ ነገሮች ላይ ቤት ውስጥ ማየት መረዳት አለብን። ዋስጎ ነው ቤት ውስጥ ልጆቻችን፣ ምክንያቱም እንደነገርኳችሁ ነው ቤት ውስጥ የሚያዩት ነገር ነው ይዘውት ቤት ውስጥ ትምህርት ቤት ውስጥ የትም የሄዱበት ቦታ ላይ አክት የሚያደርጉት ከቤት ነው የሚወስዱት። ሁሌ ከቤት ነው የሚወስዱት ማለት አይደለም፣ ነገር ግን ከቤት ይወስዳሉ። ኦኬ። ስለዚህ እኛ ትሪት የምናደርጋቸው ሌሎች ሰዎች እንዴት ነው ትሪት የምናደርገው? ውሻም ሳይቀር የትም ኤኒ ፐርሰን ማለት ነው። ስለዚህ ልጆች እንደዚህ አይነት ቤት ውስጥ ያደጉ ልጆች እንደዚህ አይነት ባህሪ ያዩ ልጆች መደበኛ የሆነ ባህሪ አድርገውት ነው ይሄን ባህሪ ይዘውት የትም ቦታ ሲሄዱ የሚያሳዩት ማለት ነው። ስለዚህ እኛ ራሳችን ማየት አለብን፣ ቤታችን ምን ይመስላል የሚለው ነገር ማስተካከል ያለብን ነገር ከሆነ እናስተካክላለን። ስለዚህ እኔ መጀመሪያ ከዛ ቀጥሎ በጣም ሞስት ኢምፖርታንት ነገር ነው ብዬ የማስበው እና በጣም አድቮኬት የማደርገው ነገር ምንድን ነው? ማስተማር ነው። ርህራሄና ደግነትን ማስተማር። የት? መች? እቤት። ርህራሄና ደግነት ልጆች ስለሆኑ ደግ ይሆናሉ ማለት አይደለም። ልጆች እንዲህ ሲወለዱ ርህራሄ ይኖራቸዋል ማለት አይደለም። ርህራሄ የሚያዩትና የሚማሩት ነገር ነው። እስተ ስኪል ነው። እሺ፣ ለዛ ነው እኛ ማስተማር ያለብን። ምንድነው? እንዴት ነው የምናስተምረው? እንደነገርኳችሁ ነው። አንደኛ ስለ ስሜት ሴንሲቲቭ ስንሆን ስለ ስሜታቸውም ስለ ሌሎች ሰዎች ስሜትም እንዲገባቸው እኛ ራሱ ስናሳያቸው ስናስተምራቸው ነው። ለምሳሌ አሁን ርህራሄ ምን ማለት ነው? ዲፋይን እናደርጋለን። ርህራሄ ማለት ሌሎች ሰዎች ርህራሄ ምን ማለት ነው? ኦኬ፣ ርህራሄ ማለት ሌሎች ሰዎች ሊሰማቸው ይችላል ብለን ስለ ሌሎች ሰዎች ስሜት መረዳት ማለት ነው። በእነሱ ቦታ ላይ ሆኖ አንድ ነገርን መመልከት ማየት ማለት ነው። በእነሱ ጫማ ስር ሆኖ ነገሮችን መረዳት ማለት ነው። ኦኬ፣ እኔ ብሆን ምን ይሰማኝ ነበር ማለት ነው ብለን ዲፋይን እናደርግላቸዋለን። ከዛ ኤግዛምፕል መስጠት ይቻላል። ለምሳሌ አሁን ክላስ ውስጥ ፕሬዘንት ስታደርግ ክላስ ውስጥ አንድ ልጅ ፕሬዘንት ሲያደርግ ቢሳሳት እና ሌሎች ልጆች ቢስቁበት አንተ እዛ ቦታ ላይ ብትሆን ምን ይሰማህ ነበረ? አሁን ርህራሄ ያለው ሰው ከሆነ ትላላችሁ፣ ርህራሄ ያለ ሰው ከሆነ ያ ልጅ ፕሬዘንት ሲያደርግ የተሳሳተው ሰው ያ ልጅ ሊሰማው ይችላል ብላችሁ የምታስቡት ነገር ምንድን ነው ብለን ልጆቻችን እንጠይቃለን። ኦኬ፣ ርህራሄ ያለው ሰው አዝናለው፣ ኢምባረስድ ሆናለው ምናምን ብለው ልጆቹን ስሜታቸው ይገልጻሉ ማለት ነው። ማለት እዛ ቦታ ላይ ቢሆኑ ምን ሊሰማቸው እንደሚችል ያስቡታል ማለት ነው። ኦራይት። ርህራሄ የሌለው ሰውስ ቢሆን ምንድን ነበር የሚያደርገው ብላችሁ ደግሞ ነው አሁንም መጠየቅ። ኦኬ፣ እንዴ ሞኝ ነው ፕሬዘንቴሽን ያቅተዋል እንዴ ብሎ መሳቅ። ሌሎች ሰዎች ሲሳሳቱ ምንስቅ ከሆነ ሌሎች ሰዎች በተሳሳቱ ምናሾፍ ከሆነ እኛ ርህራሄ የለንም ማለት ነው። ርህራሄ ካለን ግን ለዚህ ይጠቅመናል። ከፈለጋችሁ መንፈሳዊ አድርጋችሁ ማስተማር ትችላላችሁ።
ከፈለጋችሁ እንዴት ለምን ከሰዎች ጋር ጥሩ መግባባት እንደሚኖረን ይሄ ደግሞ ከኢንቴሌክቹዋል ምንድነው ከትምህርት በላይ ለራሱ ከሰዎች ጋር ሊያግባባን ከሰዎች ጋር ሊያኖረን የሚችል ነገር መሆኑን ርህራሄ በጣም ጠቃሚ እንደሆነ እንደ ቤታችን ደግሞ ኢትስ ቫሊዩ ነው ብለን እናስተምራቸዋለን ማለት ነው። ደግነትም እንደዛ ኦኬ። ደግነትም ለምሳሌ ሰፈር ውስጥ ወክ ስናደርግ ሊሆን ይችላል። የታመመ ሰው ስናይ፣ የበረደው ሰው ስናይ፣ የተራበ ሰው ስናይ ምናምን ደግ መሆን ኦኬ፣ መስጠት፣ ሼር ማድረግ እነዚህ ነገሮች የምናስተምራቸው ነገሮች ናቸው። አሁን ከቡሊንግ ጋር ከመጀመሪያ ከተነሳውበት አይዲያ ጋር ላገናኝላችሁ። እሺ ምንድነው ያልኩት መጀመሪያ ላይ እንዴት ርህራሄንና ደግነትን ልጆቻችን ማስተማር ቡሊንግ የሚባለው ነገር ጉልበተኝነትን ልጆች እንዲቀንስ እንዴት እንደሚያደርግ ነው። ሶ ርህራሄ ካስተማርናቸው፣ ደግነትን ካስተማርናቸው፣ ስለ ስሜት ከተረዳን፣ የእነሱ ስሜት ላይ ሴንሲቲቭ ከሆንን፣ ምንራራላቸው ከሆነ ቤት ውስጥ ቡሊንግ የሚባል ማሾፍ፣ መቀለድ የሚባሉ ነገሮች ላይ ዜሮ ቶለራንስ ካለን ልጆቻችን ምን ይሆናሉ? ቡሊንግ ምክንያቱም ቡሊንግ እኮ ለሌላ ሰው ጥሩ አለመሆን ነው አይደለ? መጥፎ ሰው መሆን ነው፣ ጨካኝ መሆን ነው አይደለ? ለሌላ ሰው። ስለዚህ እነዚህ ነገሮች ስናስተምራቸው ልጆቻችን ምን ይሆናሉ? ኢንዳይሬክትሊ ቡሊ የሚያደርጉ ልጆች እንዳይሆኑ እናረጋቸዋለን ማለት ነው። ምክንያቱም ርህራሄ ካላቸው ትምህርት ቤት ውስጥ ሄደው የሆነ ነገር ማሾፍ፣ በጣም በሚገርማችሁ ሁኔታ ቡሊ የሚያደርጉት ነገር ትምህርት ቤት ሆናቸው አንድ ቀን ውላችሁ ብታዩቸው የሄርላይን ሳይቀር በሱ ልጆችን ቡሊ ያደርጋሉ። በአፍንጫ በአይን ምንም ኢንሴኪሪቲ ላይክ ነው ኢንሴኪሪቲ ሊሰማቸው ይችላል ብለው የሚያስቡት ነገር ሆን ብለው ነው ልጆች ቡሊ የሚያደርጉት ሌሎቹ። ምን ማለት ነው? ርህራሄ ቢኖራቸው እኔ ሄርላይኔ ትክክል ባይሆን፣ አፍንጫዬ እንደዚህ ቢሆን፣ ጥርሴ እንደዚህ ቢሆን ምናምን እኔ ምን ሊሰማኝ ይችል ነበረ? ስለዚህ እንደዚህ ነገር ማድረግ የለብኝም ብለው ከማሰባቸው ይልቅ በሌሎች ሰዎች ላይ ተቀባይነት ማግኘት፣ ሌሎች ሰዎችን ማሳቅና ሌሎች ሰዎች ደግሞ የሌሎች ሰዎችን አቴንሽን ማግኘት ባይዘው ቡሊ የሚያደርጉ ልጆች የሰልፍ ስቲም እና የሰልፍ ኮንፊደንስ ኢሹ ነው እንደዛ የሚያደርጋቸው። እስፔሻሊ የሰልፍ ስቲም ችግር ነው፣ ኢንሴኪሪቲ ስላላቸው ነው። እሺ ብቻ ብዙ ነገሮች ማውራት ይቻላል። ስለዚህ እናንተ እንድታረጉት የምፈልገው ነገር እነዚህ ነገሮች አድርጉና አኑ ፓረንቲንግ ሶሉሽን የሚለውን የቴሌግራም ግሩፓችን ላይ ተቀላቀሉ። አኑ ፓረንቲንግ ሶሉሽን ዲስክሪፕሽን ላይ አስቀምጠዋለሁ ሊንኩን። ኮሜንት እና ሼር በማድረግ ሌሎች ቤተሰቦችንም አጋሩ። ደህና ዋሉ።